ለ24 ሰዓት ከስልካችን ብንርቅ ምን ይፈጠራል? እንደዚህ አስባችሁ ታውቃላችሁ? በጣም የማይታመን በጣም አስገራሚ የሆነ ነገር ነው የሚከሰተው። ስለዚህ እስከ መጨረሻው ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ደግሞ እንደዚህ አይነት አስተማሪና እውቀት የሚሰጡ ነገሮችን በየቀኑ ስለምለቅ ሳብስክራይብ በማድረግ ቪዲዮን ደግሞ ለብዙ ሰው መድረስ ስላለበት ላይክ፣ ሼር፣ በኮሜንት ደስ አላችሁን አስተያየት ሀሳባችሁን አስቀምጡልኝ እላለሁ። አመሰግናለሁ። ከስልካችን ለ24 ሰዓት ብንርቅ የመጀመሪያው ትልቁ ነገር ሀፕን የሚያደርገው ህይወታችን ላይ ከሚወደን እና ከምንወደው ከፈጣሪያችን ጋር እንገናኛለን። ብዙዎቻችን ከፈጣሪ እንደራቀን ከፈጣሪ እንደተለየን በስልካችን ምክንያት ከሱ ፊት እንደሸሸን አይገባንም እና ስልካችን ላይ ብቻ ፎከስ አድርገን የሚወደንን ፈጣሪን ከሱ ጋር ሳንነጋገር ለአመታት እንቆያለን እና ስለዚህ ከስልካችን ስንርቅ ልባችን ወደሱ ትኩረት ስለሚያደርግ ወደሱ ስለምንጠጋ ትልቅ ለውጥ በህይወታችን ላይ ይመጣል ማለት ነው። ስለዚህ አንዳንድ ጊዜ ከስልካችን መራቅ፣ ከስልካችን መሸሽ እና ወደሱ መጠጋት፣ እሱ ላይ ፎከስ ማድረግ፣ እሱ ላይ ትኩረት ማድረግ፣ ከሱ ጋር መነጋገር፣ ልጅ ከአባቱ ጋር እንደምነጋገር ከስልካችን ርቀን ከፈጣሪ ጋር እንነጋገር እላለሁ። ትልቁ ነገር በህይወታችን ላይ ሀፕን የሚያደርገው ይሄ ነው ማለት ነው የመጀመሪያው። ሁለተኛውና ትልቁ ነገር ምንድነው? የአእምሮ ሰላም ወይንም የአእምሮ እረፍት እናገኛለን ማለት ነው። ብዙ ጊዜ በስልካችን የምናጨናንቀውን አእምሮአችን በሶሻል ሚዲያ ወጥረን ያዝነውን አእምሮአችንን እረፍት ያገኛል ማለት ነው። ብዙ ጊዜ አእምሮአችን በዚህ ነገር እንደተወጠረ አይገባንም እና ዝም ብለን የማይጠቅመንንም የሚጠቅመንን ወደ አእምሮአችን ስለምናስገባ አእምሮአችን በዚህ ነገር በጣም ይወጠራል፣ ለማሰብ ይቸገራል፣ አዳዲስ ነገሮችን ወደ ህይወታችን ለማምጣት ለማሰላሰል ይቸገራል ማለት ነው። ስለዚህ በዚህ ጊዜ ደግሞ አእምሮአችን ለየት ያለ ነገርን ለማሰብ ይፈልጋል፣ ለየት ያለ ነገርን ማቀድ ይጀምራል ማለት ነው። ስለዚህ አንዳንድ ጊዜ ለራሳችን ስንል ከስልካችን ለ24 ሰዓት ርቀን አእምሮአችንም እረፍት እንስጥ። በዛን ጊዜ እርግጠኛው የምነግራችሁ አእምሮአችሁ ለህይወታችሁ አዳዲስ ነገርን ግሮ ማድረግ ይጀምራል፣ ማሳደግ፣ መጨመር፣ ማሰብ፣ ማሰላሰል ይጀምራል ማለት ነው። ስለዚህ ህይወታችሁ ላይ አዲስ ነገር ማየት ከፈለጋችሁ አእምሮአችሁ አዳዲስ ነገሮችን ማፍለቅ እንዲጀምር በህይወታችሁ ላይ አዳዲስ ነገሮችን እንድታመጡ ከፈለጋችሁ እንደዚህ አይነት ነገሮችን በህይወታችሁ ውስጥ ቢያንስ በሳምንት አንድ ጊዜ እንደዚህ አይነት ልምምዶችን አድርጉ። ሶስተኛውና በጣም አደገኛው ነገር ምንድነው? ከራሳችን ጋር እንገናኛለን። ምን መሰላችሁ? ብዙ ጊዜ እኛ ከራሳችን እንደተለየን አይገባንም። ነገር ግን ከራሳችን ተለይተናል። እኛ ያለነው ከቲክቶክ ጋር ነው፣ እኛ ያለነው ከሶሻል ሚዲያ ጋር ነው እንጂ ከራሳችን ጋር አይደለም። እኛ ምን አይነት ሰዎች ነን? በውስጣችን ምን አይነት ተስጦ ነው ያለው? ምን አይነት ትልቅ ነገር አለ? እግዚአብሔር ምን አይነት ነገሮችን በውስጣችን አስቀምጧል የሚለውን ነገር ራሱ ለማየት አሰላስለን ወደ ውጭ አውጥተን ደግሞ ለሌሎች ሼር ማድረግ ሌሎች ሰዎች እንዲጠቀሙበትም አልፈቀድንም። ምንም አይነት እርምጃን እየወሰድን አይደለም። ስለዚህ ይሄ ሞባይል የሚባሉ ስልክ የሚባሉ ሶሻል ሚዲያ የሚባሉ ነገር ብዙ ነገሮችንን እንደነጠቀን አይገባንም እና ከራሳችን ጋራም አልተወያየንም፣ አልተነጋገርም። ምን አይነት ሰዎች ነን? እስቲ ራሳችንን እንጠይቅ። ስለዚህ ራሳችንን ለመፈተሽ ራሳችንን ዞር ብለን ለማየት ጊዜ እናገኛለን ማለት ነው በዚህ ጊዜ። ስለዚህ ራሳችሁን እንድትጠይቁ ምን አይነት ሰዎች እንደሆናችሁ እንድትመረምሩ ከራሳችሁ ስልክ ራቁ እላለሁ። ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ ወዳጆች።